ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትልቅ እስከ ትንሽ ከፋን ሲስተም እስከ ኖርማል ፍሪጆችን አሳያችኋለሁ። በመጀመሪያ ማሳያችሁ ዳይሬክት ኩሊንግ ቴክኖሎጂ ሆኖ በስሙ ከ20 ዓመት በላይ ኢትዮጵያ ውስጥ የሚታወቀው አርዶ ዳይሬክት ኩሊንግ ቴክኖሎጂ ሆኖ ኔት ሊትር 250 ሞዴሉ ደግሞ 270 የሆነውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ እንደምናየው ሳይዙ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል። ነገር ግን ዳይሬክት ኩሊንግ ቴክኖሎጂ ስለሆነ የተወሰነ በረዶች እዚህ ጋር ይሰራብናል። ነገር ግን እነዛን በረዶች ምንድነው የራሱ የሆነ ማጽጃ ታችኛው ላይ ስላለው በቀላሉ ማጽዳት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ይሄ ፍሪጅ እዚህ ጋር እንደምናየው ድራኩል ስላለው የመጀመሪያው ነገር መብራት እንኳን ቢጠፋ ኤነርጂ ሴቭ አድርጎ እስከ 12 ሰዓት ድረስ መብራት ቢጠፋ ላይኛው ይሰራልናል። ደግሞ ከዚህም በተጨማሪ እንግዲህ ፍሪጆች እየሰሩ እያለ ምንም አይነት ሽታ አይኖራቸውም። ነገር ግን ሳይሰሩ ሲቀሩ ወይም ደግሞ መብራት ሲጠፋ የተወሰኑ ሽታ ይኖራቸዋል። ለ12 ሰዓት ያህል እዚህ ውስጥ የሚኖረውን ሽታ በሙላ እዚህ ውስጥ ያለው ኬሚካል ያስወግድልናል ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ነገሮችን ማስቀመጥ እንችላለን። ነገር ግን እቺ መደርደሪያ የምታንሸን ከሆነ እቺኛዋን ብቻ በማንሳት ሰፊ የሆነ ስፔስ ስለምናገኝ እዚህ ጋር ስጋ የተለያዩ ነገሮችን አስቀምጠን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሰፋ ያለ መደርደሪያ ስላለው የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ወደታችኛው ፓርት በምንገባበት ጊዜ እዚህ ጋር እንደምናየው ሁለት የተለያዩ መደርደሪያዎች አሉት። ከዚህም በተጨማሪ ደግሞ መካከለኛ የሚባል የቬጂቴብል እና የተለያዩ ነገሮች ማስቀመጫ አላት። እቺኛዋንም ሳብ አድርገን የምንፈልገውን ነገር ማስቀመጥ እንችላለን። እነዚህ መደርደሪያዎች እንደምናያቸው ብረት ነገር ስለሆኑ በምንም አይነት ነገሮች ሊሰበሩ ወይም ደግሞ ሊበላሽብን አይችልም። ረጅም ጊዜም ከነውበታቸው መጠቀም እንችላለን ማለት ነው። እንዲሁም ደግሞ ለማጽዳት ከፈለግን በቀላሉ ሳብ ተደርገው የሚወጡ ስለሆነ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። እንዲሁም ደግሞ መደርደሪያውን መቀየር ከፈለግን ከዚህኛው አንስተን ከፍ ወዳለው መደርደሪያ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው አራት የሆኑ የጎን መደርደሪያ ስላለው የተለያዩ ቦትሎችን ለማስቀመጥ ያገለግለናል ማለት ነው። እንዲሁም ደግሞ እዚህ ውስጥ እንደምናየው የራሱ የሆነ አንደኛ እንደዚህ በረዶ መስሪያ ያለው እዛ ላይኛው ላይ በማስቀመጥ የምንፈልገውን በረዶ መስራት እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የእንቁላልና የተለያዩ ነገሮች ማስቀመጫ አለው። እንዲሁም ደግሞ ቅድም እንደነገርኳችሁ ያው ዳይሬክት ኩሊንግ ቴክኖሎጂ ስለሆነ ብዙ ቤቶች ላይ የሚደረገው ስህተት ምንድነው? እዚህ ጋር በረዶ በሚሰራበት ጊዜ በቢላ በተለያዩ ነገሮች እናጸደዋለን። ስናጸደው ይሄኛው ይሸነቆርና የላይኛው ሙሉ ለሙሉ ከጥቅም ውጭ ይሆናል። ስለዚህ ሲጸዳ መጸዳት ያለበት ግዴታ እዚህ ጋር በመናት በዚህኛው ማጽጃ ይሆናል ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እዚህ ጋር የራሱ የሆነ ቁልፍ ስላለው እዚህ ውስጥ ያስቀመጥነውን ዕቃ ማንም ሰው እንዳይነካብን ከፈለገ በቀላሉ በዚህኛው ቁልፍ መቆለፍ እንችላለን ማለት ነው። ይሄ 275 የሆነ ኔት ሊትሩ ደግሞ 250 የሆነ አርዶ ፍሪጅ ነው። 2 ዓመት የካምፓኒ ዋስትና አለ። ከዚህም በተጨማሪ ደግሞ ረጅም ጊዜ መጠቀም የምንፈልግ ከሆነ ከቦታ ቦታ በምናንቀሳቀስበት ጊዜ ለግዴታ ታችኛው ላይ ጋዝ ስላለ ለስንት ሰዓት መቆየት አለበት? ለ4 ሰዓት እና ከዛ በላይ መቆየት አለበት። እንዲሁም ደግሞ ስንጠቀመው በስታቢላይዘር እና ፓወሩን ኮንትሮል በሚያደርጉ ነገሮች ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጀርባው ላይ በምናይበት ጊዜ እንደምናየው ኮንደንሰር ሲስተም ስለሆነ አንደኛ ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዚህም ደግሞ በተጨማሪ መብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ እስከ 2 ቀን ድረስ ምግባችንን ሳይበላሽ ማቆየት ይችላል ማለት ነው። ይሄ አርዶ 250 ሊትር የሆነ ዋጋው 56500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዲያ 338 ሊትር ኔት ሊትር የሆነ ሞዴል ደግሞ 489 የሆነ ፍሪጅ ይሆናል። ይሄ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዘግብንና ሳይበላሽብን መጠቀም እንችላለን። ከነውበቱ ሙሉ ጊዜ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ስቴንለስ ስቲል ስለሆነ ቆሻሻ እንኳን ቢነካው በቀላሉ መጸዳት ይችላል ማለት ነው። ሙሉ ቦዲውን በቀላሉ ማጽዳት እንችላለን። እንዲሁም ደግሞ ሙሉን በምናይበት ጊዜ የላይኛውም የታችኛው ፋን ሲስተም ስለሆነ ላይኛውም እዚህ ጋር እንደምናየው ፋን ሲስተም ነው፣ የታችኛውም እንደምናየው ፋን ሲስተም ነው። ምንም አይነት በረዶ መጋገር የሚባል ነገር የለም። ከዚህም ደግሞ በተጨማሪ እዚህ ጋር የምናስቀምጠው ዕቃ ወደ ኮንደንሰሩ ተጠግቶ የሚቀመጠው ዕቃ እኩል መቀዝቀዝ ይችላሉ። ምክንያቱም እዚህ ጋር እንደምናየው ፋን ስላለ ቴምፕሬቸሩን እኩል ስለሆነ ዲስትሪቢዩት የሚያደርግልን እዚህ ጋር የሚቀመጠው ዕቃ ወደ ውስጥም ተጠግቶ የሚቀመጠው ዕቃ እኩል ቅዝቃዜን ማግኘት ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ቴምብርድ የሆነ ግላስ አለው። ይሄኛው ቴምብርድ የሆነ ግላስ ደግሞ ቅዝቃዜ እንኳን ቢበዛበት
በምንም አይነት ሁኔታ ሊሰበርብንና ሊበላሽብን አይችልም። ምክንያቱም ይሄኛው የእቃ ማስቀመጫው እንደምናየው ቴምበርድ ስለሆነ ማለት ነው። እንዲሁም ደግሞ ይሄን የሚያክል ሰፊ ስፔስ እናገኛለን። ከዚህም ደግሞ የተሻለ ሰፋ ያለ ስፔስ ማግኘት የምንፈልግ ከሆነ ይሄኛውን መስታወቱን አንስተን ሌላ ቦታ አድርገን ይሄን የሚያክል ሰፊ ስፔሶችን ማግኘት እንችላለን። ይሄ ደግሞ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት እንዲሁም ደግሞ ሳይዛቸው በጣም ከፍተኛ የሆኑ ካፌዎች መጠቀም ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ፍሪጅ ዞን አለው። እዚህኛው ላይ የምንፈልገውን እቃ ማስቀመጥ እንችላለን ማለት ነው። እንዲሁም ደግሞ የላይኛውንም የታችኛውንም ቴምፕሬቸር ኮንትሮል ለማድረግ ከፈለግን እዚች ጋር ዲጂታል የሆነ ቴምፕሬቸር ኮንትሮል አላት። እዚች ጋር ሴቲንግ የምትለዋን በመንካት ሆልድ ለ3 ሰከንድ በማድረግ የምንፈልገውን ወደ ላይ ወርታች እያደረገ ራሱ ኮልደስት እና እንዲሁም ደግሞ ሱፐር ኩል የሚል አለ እዛ ላይ አድርገን መጠቀም እንችላለን ማለት ነው። እኛ ያደረግነውን ዲጂታል የሆነውን ነገር ሰው ደግሞ እንዳይነካካብን ከፈለግን መልሰን እችኛዋን 3 ሰከንድ በመያዝ እንዲሁም ሙሉ ለሙሉ ሎክ እንዲያደርግ ማድረግ እንችላለን ማለት ነው። እንዲሁም ደግሞ ለመክፈት ከፈለግን መልሰን እችኛዋን 3 ሰከንድ ሆልድ አድርገን መያዝ እንችላለን። እነዚህ እንግዲህ ሰፋ ያሉ መደርደሪያዎች ስላሉት የተለያዩ ነገሮችን እዚህ ላይ ማስቀመጥ እንችላለን። እነዚህ እንግዲህ መደርደሪያዎች እንደምናያቸው አንደኛ ቴምበርድ ግላስ ስለሆኑ ቢቆሽሹብን እንኳን በቀላሉ አውጥተን ማጽዳት እንችላለን። ከዚህም ደግሞ በተጨማሪ የተለያዩ ቴምፕሬቸር እንኳን ከፍተኛ ቢሆን በፍጹም ሊሰበርብንና ሊበላሽብን አይችልም። እንዲሁም ደግሞ እዚህ ጋር አክቲቭ ፍሬሽ ዞን ስላለው እዛሽ ጋር አስቀምጠን የምንፈልገው ነገር መጀመሪያ እንዳስገባ ነው ፍሬሽ ሆኖ ለረጅም ጊዜ መቆየት እንዲችል ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ሰፋ ያለ ፍሬሽ ቦክስ አለው። እዚህ ጋር የተለያዩ አትክልቶችን ማስቀመጥ እንችላለን። እንዲሁም ደግሞ ይሄኛውን አትክልት ማስቀመጫውን እንደምንፈልገው እኛ ኮንትሮል ማድረግ እንችላለን። ሎ ሃይ እያደረግን ቴምፕሬቸሩን አጀስት ማድረግ እንችላለን። የራስኛው አጀስት ማድረጊያ ስላለ ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናያቸው ሰፋ ያሉ ቦትሎችን ማስቀመጫ የተለያዩ መደርደሪያዎች አሉት ማለት ነው። ይሄ ሚዲያ ኔት ሊትሩ 338 ነው። ሞዴሉ ደግሞ 489 ነው። እንደምናየው እንግዲህ 10 ዓመት የካምፓኒ ለኮምፕረሰሩ ዋራንቲ ያለው፣ ኤሌክትሪክ ፓርቱ ደግሞ 2 ዓመት አለው። ዋጋው አመቱ 10,000 ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ቅድም ካየናቸው በሙላ በሳይዙ ተለቅ ያለውን ፖፑላር ሞዴሉ 580 የሆነ ኔት ሊትሩ ደግሞ 448 የሆነውን ፍሪጅ ይሆናል። ይሄኛው ፍሪጅ ለትልቅ ቤት፣ ለመካከለኛ እንዲሁም ደግሞ የተለያየ ካፌ ካላችሁ ይሄ ፍሪጅ የግዴታ ያስፈልጋቸዋል። የመጀመሪያው ነገር ምንድነው? ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ እንኳን የምንጠቀመው በፍጹም ሊዝግብን ሊበላሽብን አይችልም። እንዲሁም ደግሞ የተለያዩ ነገሮች እንኳን ቢነኩት በቀላሉ በተለያዩ ነገሮች በፎጣ በተለያየ ነገር ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው በጣም ሰፋ ያለ ስፔስ ላይኛውም ላይ ስላለው የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። የምንፈልገውን ስጋም የተለያዩ ነገሮችን ማስቀመጥ እንችላለን። ይህም ደግሞ እንደምናየው ፋን ሲስተም ስለሆነ በፍጹም በረዶ የሚባል ነገር አይጋግርብንም ማለት ነው። ከዚህም በተጨማሪ ደግሞ እዚህኛው ላይ የምናስቀምጠው እቃ እንዲሁም ደግሞ ወደ ኮንደንሰር ተጠግቶ የሚቀመጠው እቃ እኩል የሆኑ ቅዝቃዜዎችን ማግኘት ይችላሉ። ምክንያቱም የራሱ የሆነ ፋን ስላለው ማለት ነው። እንዲሁም ደግሞ ይሄ ፋኑን መቆጣጠር እንችላለን። ላይኛው ላይ ያለው ላይኛው ላይ እንግዲህ እንደሚታወቀው ቴምፕሬቸር ከ0 ዲግሪ ሴንቲግሬድ በታች ነው። ኔጌቲቭ ውስጥ ስለሚገባ እኛ እንደምንፈልገው ኮንትሮል ማድረግ እንችላለን ማለት ነው። ወዲያው እንዲያቀዘቅዝልን ከፈለግን እዚህ ጋር እንደምናየው ማክሲመም እናደርጋለን። እንዲሁም ደግሞ መካከለኛ እንዲሆንልን ከፈለግን ሚዲየም እናደርጋለን። እንዲሁም ደግሞ ቃስ ብሎ እንዲያቀዘቅዝልን ከፈለግን ሚኒመም ላይ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ታችኛው ላይ እንደምናየው ሰፋ ያለ እቃ ማስቀመጫዎች የሚያገለግለን እንዲሁም ደግሞ ሙሉ ለሙሉ ቴምበርድ ግላስ የሆኑ መደርደሪያዎች አሉት። እነዚህ እንግዲህ የተለያዩ እቃዎችን፣ ድስቶችን፣ የተለያዩ ነገሮችን በአንድ ጊዜ ማስቀመጥ ይችላሉ። ምክንያቱም የምናየው ሰፋ ያለ ፓርት ስለሆነ ማለት ነው። እንዲሁም ደግሞ የራሱ የሆነ መደርደሪያው እንደምናየው ቴምበርድ ግላስ ስለሆነ ረጅም ጊዜ ቴምፕሬቸር እንኳን ቢጨምር በፍጹም ሊሰበርብን ሊሰነጠቅብን አይችልም። እንዲሁም ደግሞ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። እዚህ ጋር እንግዲህ እንደምናየው የላይኛውም የታችኛው ፋን ሲስተም ስለሆነ እቺኛን ቴምፕሬቸር ሴቲንግ የምትለዋል ለላይኛው የራሱ ቅድም እንዳሳያችኋለሁ፣ የታችኛው ደግሞ እዚህ ጋር ፊት ለፊት እንደምታያት ቴምፕሬቸር ኮንትሮል ስላለው ሴት የምትለዋን ብቻ በመንካት እንደፈለግን ቁጥሮቹን እየጨመርና እየቀነስን መጠቀም እንችላለን ማለት ነው። በጣም ሰፊ የሚባል እንዲሁም ደግሞ የቬጂቴብል ማስቀመጫዎች አሉት። ከሱም በተጨማሪ ደግሞ 2 እንቁላል ማስቀመጫና እንዲሁም ደግሞ 1 የበረዶ መስሪያ አሉት። እንዲሁም ደግሞ እዚህ ጋር እንደምናያቸው ሰፋ ያሉ የተለያዩ መደርደሪያዎች እናገኛለን ማለት ነው። ይሄኛውም እንግዲህ ቅድም እንደነገርኳችሁ ተለቅ ላለ ቤት እንዲሁም ደግሞ መካከለኛ ለሆነ ቤት እንዲሁም ደግሞ ለካፌና ለተለያዩ አገልግሎት መዋል ይችላል ማለት ነው። እንግዲህ ፖፑላር እንግዲህ እንደሚታወቀው ሀገራችን ውስጥ በጣም ፌመስ የሆነ ብራንድ ነው። እንደምንፈልገው ቢበላሽብን እንኳን ስፔር ፓርት እናገኝለታለን ማለት ነው።
ይሄ እንግዲህ 580 ሊትር ደግሞ 448 ሊትር የሆነ ፋን ሲስተም ሙሉ ለሙሉ የላይኛው የታችኛው ፋን ሲስተም የሆነ ፖፑላር ፍሪጅ 2 ዓመት የካምፓኒ ዋራንቲ ያለው ዋጋው ደግሞ 118500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከታምሪያለም እንገኛለን። ከዚህም በተጨማሪ በ0960 31 80 80 በመስመር ስልካችን 0116597020 0116597030 ላይ ቢደውሉልን ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።